ይቀጥልና እኛን ምሰሉ ምዕራፍ 2 ላይ የተጠቀሳቸው ሰዎች አሉ። ጢሞቴዎስን ጠቅሶታል። አፍሮዲጡ የሚባል ሰው ጠቅሷል። ምዕራፍ 2 ያው ያቋሉ ጢሞቴዎስን ተመልከቱ፣ ሕይወቱን ተመልከቱ፣ ሞዴል አድርጉት እስቲ። ምዕራፍ 2 ሲጀምር ከሁሉ የሚበልጠው ኢየሱስን ሞዴል አድርጎ ያቀርብላቸዋል። እሱን ምሰሉት እንጂ በባህሉ አምላክ ሆኖ ሳለ እንደሚተካከል እንደሚገባ አይነት ነገር አድርጎ ሳይሆን የባህል መልክ ይዞ መጣ እና በክርስቶስ ኢየሱስ ውስጥ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። ሞዴላችሁ ይሁን። ልክ እንደ ኢየሱስ አይነት ልብ ይኑራችሁ። ምሰሉት ኢየሱስን አላለ እኔን ምሰሉ። ሕይወቴን አይታችኋል፣ ኑሮዬን አይታችኋል፣ ናፍቆቴን አይታችኋል፣ ረሃቤን አይታችኋል። እኔን ምሰሉ። ደግሞ እኛን የሚመስሉትን ምሰሉ። ለምሳሌ ጢሞቴዎስን ይጠቅስላቸዋል ምዕራፍ 2 ላይ ምሰሉት እሱን። አፍሮዲጡን ይጠቅስላቸዋል ምዕራፍ 2 ላይ ምሰሉት እሱን። ምን ነው ይህን የትንሣኤ ኃይል ስለገባቸው የክርስትና ሕይወት እንዴት እንደሆነ ተመልከቱ። ምዕራፍ 2 ላይ ስለ ጢሞቴዎስ ሲያወራ ሁሉም አልነግራችሁ። በጣም ያስደነቀኝ አንድ ነገር ልንገራችሁ። ስለ ጢሞቴዎስ ሲያወራ ጳውሎስ ይላል ሁሉም ማለት በዛ ዘመን የራሳቸውን ይፈልጋሉ። ለአገልግሎት ወጥተው የሚፈልጉት የራሳቸው። ጢሞቴዎስ ግን የጌታን ይፈልጋል፣ የክርስቶስን ይፈልጋል። ረሃቡ የራሱን ፈላጊ አይደለም። ረሃቡ የክርስቶስን የሚፈልግ ነው። የጌታ ሐሳብ በሕይወት ላይ ምንድን ነው? የጌታ ዓላማ በሕይወት ላይ ምንድን ነው ብሎ የሚፈልግ ነው። እንዲህ አይነት ሰዎችን ሞዴል አድርጓቸዋል። ለምን? እናንተም ለጌታን ፈልጉ አላቸው። ምን አይነት ኃይል ነው! በገባበት በወጣበት ቦታ ሁሉ የራሱን ሳይሆን የክርስቶስን ይፈልጋል። ስለ አፍሮዲጡ ሲያነሳ ጳውሎስ አደረገው። ለዚህ ወንጌል ነፍሱን እንኳን ሳይሳሳ ይሰጣል። ምስላቸው ያነሳች የትንሣኤው ኃይል ኢየሱስን ወደ መምሰል ይመራ። ያወቀው ያህል ነው። ያወቀው ያህል ነው። ካልሆነ በሁለተኛ ጢሞቴዎስ መጽሐፍ ላይ ምዕራፍ 3 ቁጥር 5 ላይ እንደሚናገር የአምልኮ መልክ ካላቸው ኃይል ይከራል። ለምንድን ነው መልክ ያዙት? ኃይል ስለሌላቸው ይመስላል። ያመልኩ ይመስላል፣ ክርስቲያን ይመስላል፣ የዓለማውያን ሕይወት ይኖራል አለ በልባቸው በአይኗቸው ውስጥ የዓለም ግሳንግሳ እና መልኩ ይመስላል። ኃይል ይቋቸው። ኃይል እንድታስመስል አይደለም የሚያደርግ። ኃይል ሲሆን ትመስላል። ዳቶች የትንሣኤው ኃይል ሲገባ ክርስቶስን መምሰል ይችላል። የችሎታ